ደግሞ ለኔ ይውላችሁ እንታ ኮኑ ለሁለት አንድ ከሆነ ደግሞ ለሱ ይበቃዋል። ነው ያጂ ገና ያማረሰር እንዲ በዛለት አጣት ደስ ይላል ልጅ ወለደለት ፍሬ ያማረዘር ኪራ በዚህች በፊስታል ነው ትልቅ ሰርፕራይዝ አለ ምናምን ብለህ ሰክሰ ልባችንን አንጠልጥላ ያመጣን። ሰላም ውድ የዩቲዩብ ፋሚሊዎች እንደምንድናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሰላማችሁ እንደምድራሹ ይብዛልኝ እያልኳችሁ ዛሬ እኔ ኪሩቤል እባላለሁ። እንግዲህ ለማታውቁኝ ወቁኝ። እስከዛሬ ሌላ ዩቲዩብ አካውንት ነበረኝ። አካውንት በምን እንደሆነ አላውቅም ባን ተደርጓል። የአዲስ አካውንቴ ነውና ዛሬ የመጣሁበት ቪዲዮ ጓደኞቼን ዛሬ ላስደስት ሰርፕራይዝ ላረጋቸው ነው። እነማንን አትሉኝም? ሰሞኑን በጣም መነጋገሪያ የሆኑትን አሚርና ቤቲ በሚገባ ታውቋቸዋላችሁ ይያቃል። እነሱ በጣም ጓደኞቼ ናቸው። እሱ ለኔ ወንድሜ ነው፣ እሷ ለኔ እህቴ ነች። እና ሰሞኑን ደግሞ አዲስ ነገር ተፈጥሯል። አዲስ ነገር ምን ተፈጥሯል አትሉ? ልጅ ተፈጥሯል ነው የምላችሁ። አዲስ ልጅ እንግዲህ እህታችን ቤቲ አርግዛለች። ያንንም በማስመልከት ቀለል ያለ ሰርፕራይዝ ይዤላችሁ እቻለሁ እና ስለ ነቤቲ ትንሽ ነገር ልንገራችሁ። ቤቲና አሚሩ ማለት በጣም እዚህ ለመድረስ በጣም ብዙ ነገር አሳልፈዋል። በጣም ትልቅ ብዙ ጣውረድ በቤተሰብ በኩል በሁሉም በብዙ ነገር በጣም ብዙ ነገር ደርሶባቸዋል። ግን ያንን ነገር ሳይበገሩ እጅ ሳይሰጡ በተለይ ወንድሜ አሚር በጣም ምን ያክል እንደሚወዳት እንግዲህ ለእናንተ ማስረዳት አይጠበቅብኝም። ሁሉንም ነገር አይታችሁታል ብዬ አስባለሁና በጣም እንደሚወዳት የሚወዱትን ነገር ደግሞ ለማግኘት ጥግ ድረስ መሄድ እንዳለበት ትልቅ ትምህርት አስተምሮናል። የሆነ ነገሮችን ቢኖሩ ማለት ነው። ግን አሁን ላይ ማሚ ፈቅዳለች እንዲጋቡ። በዛ መሃል ያ ደስታ እጥፍ ድርብ ሆኖ ሳይጨርስ ሌላ ትልቅ ደስታ ተፈጥሯል። እህታችን ቤቴ አርግዛለች። ያንንም በማስመልከት እንግዲህ ዛሬ እዚህ ሰፈራቸው ነው ያለሁት። እነሱን እየጠበቅኳቸው ነው። በቀላሉ እንግዲህ በአቅሜ እቺን ነገር ለአዲሱ ልጅ ይዤ ላበረክትላችሁ መጥቻለሁ ማለት ነው። እና ደግሞ በጣም ወዳችሁ ሁለታችሁንም በጣም ወዳችሁና ዩቲዩብ ፋሚሊዎቼ እየጠበቅኳቸው ነው። ምን እንደሚሰማቸው በዛው አብረን እናያለን። ቀላል ነገር ነው። ላሳያችሁ ነው። አይ አላሳያችሁ። ይቆይ ከነሱ ጋር እኩል አይታችሁ ሪአክሽናቸውን ማየት አለባችሁ። ምክንያቱም አሁን ካሳያችሁ በኋላ እንትን ስለምትሉ ማለት ነው። እና ስለኔ ትንሽ ነገር ልንገራችሁ እስቲ። ቲክቶክ ሰራለሁ። ቲክቶከር ነኝ። ባቂ ሚቲ አንድ 70,000 ፎሎወርስ አለኝ። 70,000 ፎሎወር ማለት በጣም ትንሽ ሆነበት ጊዜ ላይ ነው። ግን ያው ያቀሚን የሞከርኩ ነው። በቅርቡ 100,000 ይገባለሁ። ያንን አብረን እናከብራለን ብዬ አስባለሁ። በጣም ቆዩ። ያ 10 ተኩል ነበር የተቀጣጠርነው። ኦሬዲ 10 ጉዳይ ሆኗል። 11 እንግዲህ ያው ቤቲ ነች የምታስረፍለው ብዬ ገምታለሁ። ያው ምክንያቱም ሴቶች ብዙ ጊዜ ከቤት ሊወጡ ሲሉ ሜካፕ ምናምን ቢያንስ በትንሹ ለ11 ሰዓት ቀጠሮ 12 ሰዓት ነው ይደርሱት። 1 ሰዓት ያክል ይፈጅባቸዋል ሜካፓቸውና እሱ ቀጠሮ አክባሪ ነው። እሱ ግን እሷ ነች የምታስረፍለው። አብራችሁኑ ስላልኳቸው ነው እንጂ ጦላቱን ሊመጣ ይችል ነበር። አብራችሁኑ ስላልኳት ግን ያው እንግዲህ እየጠበቅናቸው ነው። እና ውድ ፋሚሊዎች እስከመጨረሻው ድረስ ተከታተሉና ይሄ አካውንቴ አዲስ ነው እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ሰዓታችን ያደረሰ ሲንጠብቃችሁ መቀመጫም የለ ሰፈራቸው። እንግዲህ ቆመን ነው የምንጠብቃቸው። ምን ማድረግ እንደምንለብን አላውቅም። ይመጣሉ እንግዲህ ፋሚሊዎች። አርፋጅም ቢሆኑ ደርሷል፣ እየመጡ ነው። አባ ምን ፈልገህ ነው? እንግዲህ እኔም ሲኖረኝ እንደሱ አደርጋለሁ።
እንቁለልጭ። እሺ አባ ምንድነው? ፈጣሪ እንግዲህ የኔ ግራ ጎን የት ነው ያለሽው? እስቲ ነይና ማለቴ እንትን ግራ ጎኔ ሁኚ። ልጅሽ ናት ፋሚሊ። ቆይ ሰላም በሉኝ እስቲ። አይደለም በቀጡ ሰላም በሉኝ። እናንተ እቤት አብራችሁ ነው ያላችሁት? ምን ያላችሁት? እቤት አብረን አብራችሁ እስኪ። እሺ አብራችሁ አላላችሁ? እሺ ምንም ችግር የለውም። ሰላም ፋሚሊ። እንግዲህ በእንደዚህ ምናምን ነገር ሰላም ነው ኪራ? ኦኬ እኔ ሰው ነኝ። አንተ ወንድማችን እኮ ነው። እሱ ኪራ እኔ ሰው ነኝ። ልጃችንን አስጠጋሽው እንዴ? ኧረ አንተ እሺ ለማንኛውም ደህና ናችሁ? ያንዴ ደፍሯል። ኧረ ተይው አንቺ ሰላም ካልሽኝ በቃ ጭራሽ እኔ ላይ ኧረ እግዚአብሔርን ችግር የለውም ያጋጥማል አንዳንዴ። እንግዲህ ጌጅ ጓደኛችሁ አግብቶ እናንተ ሲንግላቱን ትልቅ አይተዋል ሰላለም ይነበር። ኧረ በመድኃኒዓለም እኔ አሁን እዚህ ጋር ጠለዋችሁ ሲጀመር ማለት ጀግና ነሽ። አዎ ጀግና ነሽ። አተማመንብሻለሁ። ሲመርቀኝ ጀግና ነች። ሲመርቀኝ ነው ያባ። እንግዲህ እኔ ሽማግሌ አይደለሁም ብዙ ነገር አላውቅም፣ ግን ፈጣሪ እስከ በእርጅና ድረስ ከዕለተ ሞታችሁ አብሮ ያቆያችሁ። አሜን። የመጣውንም ልጅ በሰላም ለዚች ምድር ያብቃው። አሜን። በሰላም ያሳድግልን። አሜን። ውለዱ፣ አሜን። ክበዱ፣ አሜን። የሀገር ሽማግሌ ያርጓችሁ። አሜን። ተባረኩ። አሜን። ዘመናችሁ ይባረክ። አሜን። ወዳችኋለሁ። የምንወዳለን እና ደህና ናችሁ? እናታችሁ እግዚአብሔር እናንተ ጠፋችሁ። ሚስቱ ስታረግስ እንግዲህ ካደኝ ወደ ልጁ አመዘነ እንትኑ ሲጀመር ጓደኛ ላይ እኔም ከዋክብሻል። ኖ እንደዛ አይደለም። ጓደኛ ላይ ነው እንግዲህ። አሁን ይሄ ልጅ ሲወለድ እኔን ከመሰለ ይሄ ልጅ ከሞትኩ ዋናው ተጠያቂ እሱ ነው። አባ ይማማል ተው አስር እንትን አትበል። ያ ልጅን ልጅ እሺ አሁን እሺ ፋሚሊዎችን ሰላም ብሏችሁ ዝም ብላችሁ በንዝንዝ ተቀበላችሁ። ሰላም ውድ የዩቲዩብ ፋሚሊዎች እንዴት ናችሁ? እኔና ሚስቴ እና ልጆቹ ደህና ነን። ልጃችን ደህና ነን። አሜን። ኪራ ማለት ያው ማይ ብራዘር ወንድሜ ነው። ያው ከኔ በመጥፎ ነገርም ሆነ በደግ ነገር ሁሌ አብሮኝ የሚሆን ነውና ያኔም ትዝ ካላችሁ ስመጥ ነገር ባደረገበት ሰዓት አብሮኝ ያቆመ፣ ስታመም የታመመ፣ ስጎዳ የተጎዳ፣ ስወድቅ ያነሳኝ እና ከጓደኛ በላይ ነውና ወንድሜ ማለት ይቀርበኛል። እና እንደዚህ ነው ብዬ በእናንተ ፊት ማውራት አልፈልግም፣ አልችልም፣ ቃላት ያጥረኛል። እዚህ ጋር አይወራም። ሲጀምርም በህይወታችሁ ማለት ነው በህይወታችሁ አቁሞ ሰው ያሞግሳችሁ ደስ የሚል ፊሊንግ አለው። እግዚአብሔርን እንዴት ደስ እንደሚል ወንድሜ እየደበረኝ ነውና አንተ ነው የምልህና ቻው ጃችኋለሁ። እና ውድ ፋሚሊዎቼ በጣም ደስ ብሎኛል አይደል? እንዴት ናት? በጣም ደስ ብሎናል። ውድ ኪራ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። እኛ በጣም ደህና ነን። ኪራ በዚህች በፌስታል ነው ትልቅ ሰርፕራይዝ አለ ምናምን ብለህ ሰክሰ ልባችንን አንጠልጥላ ያመጣን ምን እዚህ ሶፊ ታታገለኝ ወንድም አይደለው? አራሽ እኔ እኮ ባሰክሰኝ እሺ ብትል ይሄ በጣም ትልቅ ነገር ነው ለኔ። እንዴት እንዳመጣሁት ማለት ነው። እንዴት እንዳመጣሁት እንዴ የስጦታ ትንሽ ነው። አሁን ስጣን አንጀታችን ነው። ምንድነው ግን ምን ልሆንልሽ? ምን የሚበላ ነገር ነው ማለቴ ምን ትሆኝለት? ምን ትሆንልክ? አታሳቀቅ እኮ ሰማ። ለማንኛውም ወይ ቸኮሌ በጣም አማርሽ ቸኮሌ ተማርሽ እንዴ አዲስ ያንተ መጥቷል።
ልጁ እንግዲህ ከለሩ ቸኮሌት ነው የሚመስለው። የበርሚል የወንዝስ እንደዛ ነው የሚመስለው። መረጠት ቸኮሌት የሚመስለው አርፈሽ ምንድን ነው አሁን የጠሯችሁ? ባቀሚ እስኪ ጊራ አንጀታችንን ልሰጣችሁ ነውና፣ ኧረ አንጀታችንን በላው። ፋሚሊ ትወዱታላችሁ ብዬ አስባለሁ። ቢያንስም እንግዲህ ስጦታችን ይሽሎም ብዬ ነው የመጣሁት እንጂ ቆይ እስኪ ተረጋጋ። ምንድን ትቸኩላለህ? ኧረ እኔም እንትሄዱበታላችሁ። ኧረ እኛ መጋበዝ አይሰለች እንግዲህ እኔ ጋብዛችኋለሁ። እስኪ ቆይ አቀስ በሉ። እሺ ቀስ በሉ። ያው ስማ ኪራ፣ ሌላ ጊዜ ቢሆን ችግር የለውም። ሚስቴ ተጓጓለች። ተጓጓብኝ። እስኪ ተጓጓ፣ እስኪ ጓጊ ጉጉት። ለማንኛውም ያመጣሁላችሁ ነገር እንጂ ጫማው ለማለት ይውላችሁ እንታ ከሆኑ ለሁለት አንድ ከሆነ ደግሞ ደስ ይበቃዋል። ነው ያጂ ገና ምን አይታችሁ? እሺ እንዴ ታረግለት ነው። እሺ ሲቀጥል ደግሞ ይከፈት ይቀደ ምን ያባል እንዴ ወንድ አደረጋችሁት እንዴ? ግን ወንድ ነው። ምን ያባል ወይኔ ገና ሲወለድ ነው ማረግለት። እንዴት ወለደ? የተወለደ አያምርም? ፋሚሊ አራዩት ገና ምን አይታችሁ? ቀስ ሁሉም አንጀታችንን በላኸው። ቀስ በሉ። እዚህ ጋር ደግሞ እንዴ ይከፈት። እህቴ ቤቲ አርግዛ ስትወልድ አራስ ቤት ጓዳ ውስጥ መንቀሳቀስ ይሆናታል። እነኚህን ደግሞ ለእህቴ ለቤቲ መንቀሳቀስ ይሆንሻል። አዎ ጓደኛ አየሻል። አዲስ ነው እግዚአብሔር ነው። መቼም ሰርቅ አላመጣው። አሁን ነው ጓደኛዬ የግፉ ሰው መጽናኛዬ ጓደኛዬ ማለት። እሺ እዚህ ጋር ደግሞ ሳስበው ማለት ነው አሻንጉሊት በጣም ነው። ወይኔ እሺ መሰለሽ አሻንጉሊት አሳቅፉት ባይዘዌ ውድ ፋሚሊ ይሄን አሻንጉሊት ስገዛው ወንድሜ በዛው የልጅ አስተቃቀፍ ምን አባባል ሊማርበት ነው። ዝም ብሎ አይደል ያለ ምክንያት አይደል። ከዛ ወይኔ ሲያምር ከተወለደ በኋላ ደግሞ አስቲያምጪው እንዴ ቆይ አስቲያምጪው ማደም እኔ ጋር እንዳለው ልጅ ምንድን ነው እንዴ? እስኪ ቆይ ሲጋ ደግሞ ኧረ አጎትየው ሳይወለድ ነው እንግዲህ ይወላ ነገር አንበሸበሽ ሲወለዱ ማነው ሲወለድ? ይኸው ደግሞ እዚህ ጋር እንግዲህ ዘንድሮ ልጅ ስፓይደርማንን በቅጡ አያውቁም። ይሄ በእኛ ጊዜ ነበረ ሂሮ ነው ብለን ኧረ ወይኔ ኪራ ይሄን እሺ ስጪኝ። ቆይ እስኪ አትጣሉ ገና አሁን ትጣላላችሁ። እዚህ ጋር ሰጥቃለሁ። እሺ ይዟል። እዚህ ጋር ደግሞ እኔ ብዙ ጊዜ ስጦታ እኔ ፈሪዛት ምናምን ግምት ምናምን አላውቅም። እንግዲህ ከዚህ በላይ ያገኘሁትን ነው ይገዛውለት። እዚህ ጋር ደግሞ ወይኔ በቃ ልጃችን ማለት ነው ሆነ ሴትም ሆነ ኒው ባላንስ ነው እንዴ ደግሞ ለሱ እያደረገ ነው እግዚአብሔር። ሁላችሁ ግን ለሱ ነው የምታደርገው። ለማ ለልጃችን እና ታዲያ እና ያዝ ገና እናይታችሁ። ይኸው ደግሞ እዚህ ጋር ውድ ፋሚሊ ኧረ በቃ ይሄ ልጅ በቃ ገና ከመወለዱ የትም ያልተነዳ አየር ላይ እንደወረደ ነው የመጣው። ኪራ እግዚአብሔር እንደዚህ እሺ አሁን የት ነው ይሄ? ለዚህ ቦታ ራስቴን ነው የሚወስደው። እንደዚህ አንድማ ብዙ ነገር አትሸከሚ። ለሆድሽ ጥሩ አይደለም። ያግዝሽ ተቀበላት። ታግዛት ሉክዛት ነው ሰው ወይኔ አጎትዬ ወይኔ ስታምር
እንኳን ተስፈራለች ማለም ልስትል ሰሞን እንግዲህ ልጆቼ ግን ታደላለህ ያንሳል እኔ ቸኩሊት ያንሳል እማ ደግሞ አንቺ ደግሞ ከልጅሽ ተገኘ ያንሳል ቸኩሊት ነው ከልጅሽ የሚበልጠው ማሙ ለለም ቸኩሊት በቃ ተወል ቸኩሊት ይገዛል ይቅር በቃ እንዴ ቺ እንግዲህ እህቴ ያንሳል አቃለ ግን አራት ፍቅር ነው አቅሜ የቻለ ይሄንን ነው ገና ደግሞ ብዙ አደርጋለሁ ይሄ እንደ ጅማር ነው በጣም ነው የምወዳችሁ ፈጣሪ ደግሞ አይናችሁን ላይ በአይናችሁ እንድታዩ ፈጣሪ ይርዳችሁ ይሄ ልብስ እኔ ጋር እንደማይቀርም ተገድሻ ማይወዱ ጫማ እንዴ እኔ ጋር እና ምንልኝ ይች ለማን ነው ይባላል እንጂ ለማን ነው ቢባል ለማን ይላል እማ በዚህ ሰዓት ማለት ይሄን ካየች ሞት ከእሷ እንዳትሸከም ካሁን ተሸክም ይላችኋለሁ እና ውድ ፋሚሊ እንግዲህ አንበሻብሻችኋለሁ ያው ስጦታ ትንሽ ነው ቢያንስም አውቃለሁ ግን በጣም ያልጠበቅኩት ነገር ነው የተፈጠረው በጣም አመሰግናለሁ እናመሰግናለን ለልጃችን የወደ ስጦታ ኪራዬ አልጠበቅኩም ይሆናልን ብዬም አላሰብኩም አይደል በጣም እንጃ አረ አንተ ደግሞ ያንስብሃል ወንድሜ ያው እንኳን ወለድኩ እያልኩ አይደል እንኳን ወለድኩ ገና ትንሽ ማለት እንደ ጅማሬ ነው ይሄን ስናገር በጣም ብዙ ነገሮች እንደሚጠበቅብኝ አውቃለሁ ከአባት አንፃር የፋይናንሻል ነገር ብዙ ነገሮች ጠንክሮ መስራት ለልጄ አባት መሆን ለሚስቴ ባል መሆን እሷን ማግባት ብቻ ብዙ ነገሮች ይጠበቅብኛል እና ይሄንን ነገሮች ደግሞ ከአላህ ጋር በቅርቡ እንደማሳካው እርግጠኛ ነኝ ምክንያቱም ልጅ ማለት ቀላል ነገር አይደለም ትልቅ ነገር ነው ይዞ እየመጣ ያለው ያው ልጅ በረከት ነው አላህ ነው የሚሰጠው ልጅን አላህ ነው እንትን የሚለው ስለዚህ እኔ ሚስቴ በማርገዟ በጣም ደስ ብሎኛል ገና በጣም ጩጬ ቢሆንም ኢንሻአላህ ከአላህ ጋር በደንብ ያድጋል ልጃችንም ጤነኛና ጠንካራ የሚሆን ይመስለኛል ከአላህ ጋር ደግሞ በረከት ይዞልን ይመጣል አይደል እንዴ በሬው ያማረሰር እንዴ በዛለት አባት ደስ ይለዋል ለሲወለድለት ሞት አድርጉት ዝምታው ምንድነው እና ኪራዬ በጣም እኔ ያልጠበቅኩት ነገር ተፈጥሯል በጣም እናመሰግናለን አይደል እንዴ እና ለልጃችን ብዙ ነገሮች እንሰራለን እንጥራለን የተለያዩ ነገሮች እናደርጋለን ኪራዬ በጣም እናመሰግናለን እንወድሃለን ከዚህ በላይ ብዙ ነገሮችን እንደምናሳካ እርግጠኛ ነኝ አይደል እንዴ እናት እናመሰግናለን በጣም እግዚአብሔር ያክብርልን እንዳከበርከን እኔም በጣም ነው የማመሰግነው አጎት ስላረጋችኝ በጣም ነው የማመሰግነው ባይዘው ኪራ ጓደኛዬ አይደለም እንደዚህ ተመሰጋግነን አናውቅም ግን ወላሂ የምስጋና ፕሮግራም አስመስሏል እና በጣም ደስ ብሎኛል የምትላቸው ነገር ካለ በላቸው እና ውድ ፋሚሊ እንደጠበቅኩት አልተደሰቱም እንግዲህ ምንም ማድረግ አልችልም ኦኬ ነው ከጠበቅኩት በላይ ተደስቷል ፋሚሊ ይሄ ነበር ቆይታችን እንግዲህ ደስ ስላላችሁ ደስ ብሎኛል አጎት ስላረጉኝ በጣም አመሰግናለሁ አጎቶኛለሁ እንግዲህ የአጎትነት ድርሴን ደግሞ እቺ ብቻ ነሽ አጎትና ድርሻ በቃ እቺ አርገታ አይደለም ሳይወለድ እንደዚህ ካረብ ሲወለድ ደግሞ አስቡት እስቲ አየር ላይ የማይደረግለት ለልጄ የኔ ልጅ ማለት የወንድሜ ልጅ ማለት ልጅ ማለት ነው ስለዚህ እስኪ ወለድ ጓጉቻለሁ የምር ወንድሜ ልጅ እስካዩ በጣም ጓጉቻለሁ ውድ ፋሚሊ እንወዳችኋለን ደግሞ ይሄ አዲስ አካውንት ነው ከዚህ በፊት የነበረውን አካውንት ተዘግቶበታል ባልታወቀ ምክንያት
እና ይህን አካውንት ላይክ ሰብስክራይብ ያደረጋችሁ ሼር ያደረጋችሁ በእኛ ስም አበርክቱልን። ደስታችንን እናንተ ግለጹልን። ሐሳብ አስተያየታችሁን ኮሜንት አድርጉለት። ኮሜንት ለኛም አድርጉልን፣ እንቀበላለን አይደል እንዴ? እና በጣም ደስ ብሎናል አይደል እንዴ? እንወዳችኋለን። ይመቻችሁ። ቻው ቻው።